ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከረሃብ የተነሳ ሁለት ድንጋይ አስረው ተቸግረው ነበር ያኔ ወቅት ላይ። ሰሃባውም 3 ቀን አልበላንም ይላል ጃቢር ኢብኑ አብዱላህ፣ ውሃ ብቻ ነው የጠጣ ነው ይላል። ይሄን ሳይ በጣም አዘብ ነብዩን አስፈቀድኳቸውና ወደ ቤቴ ሮጥ ባለቤቴን ሄድኩና አሁን ያየሁትን ነገር መታገስ አልችልም፣ ነብያችን በጣም እርቧቸዋል፣ ምንም ይበላል አልኳት። ምንም የለንም። ሷዑን ሚን ቡር 1 ኪሎ ከ40 ግራም የምትሆን ገብሳለች፣ ስትፈጭ ደግሞ ታንሳለች፣ ደግሞ ትንሽ የምትታረድ እንሰሳለች። እባክሽን ዱቄቱን ፍጪው፣ ሊጥ አድርጊው፣ ዳቦውን ጋግር፣ እችንም እንረዳ፣ ስጋን ቀቅልና በዳቦ አድርገን ነብዩ መጥተው ትንሽ ይቅመሱ አላት። ሚስትም እሺ አለች። ደግ ሚስት ለኸይር ታግዛለች። እሺ ብሎ ሊወጣ ሲል ያዘችው። ጃቢር አለችው ያለችኝን አይታታል፣ ዳቦና ትንሽ ስጋ ነች፣ ደግሞ ሌላ ሰው አስከትለ አምጥተህ እንዳታሳፍረኝ አለች። አደራህን ብላ ያዘችው። ግድ የለም ወደ ነብዩ ሄደና በጆሮአቸው ቀስ ብሎ የአላህ መልእክተኛ ትንሽ ዳቦና ስጋ አለች፣ እርሶ ከአንድ ሰው ጋር ሊያም 2 ሰው አስከትለው ይምጡ አላቸው። ምን ያህል ነው አሉት። እንዲህ ነው አላቸው። ቆሙ። ሰራዊቱ መሃል ሰራዊት ሆይ ጃቢር ቤት ምሳ ተጠርታችኋል። ጃቢር ሹልክ ካለና ወደ ሚስቱ ሩጫው ሰራዊቱን ይዘውልሽ መጡ። አልነገርኩም ነበር? ነግረሽኛል። ነገርካቸው? አዎ። ምን ያህል እንዳለ ነግራቸዋል? አዎ። ኢዘን ሁወ አዕለም፣ እሳቸው ያውቃሉ ተዋል። አላሁ አክበር። ቤት እንደደረሱ ያንተ ነብይ ሳሎን ቁጭ ብለው ሊመገቡ ለጭራሽ ኪችን ውስጥ ገቡ። ነብዩ ሰለላሁ ዐለይሂ ወሰለም ሊጦ የታል የተቦካው አሳዩአቸው። ቢስሚላህ አሉት። ስጋው የታል? ቢስሚላህ አሉት። ጃቢርን ጠሩና 10 ሰሃባ ያደረክ ሳሎን አስገባሉት። እሳቸው ኪችን ውስጥ ናቸው። የጃቢር ሚስት አንድ ሰራተኛ ጨምራ ዳቦ ይጋግራሉ። ስጋው እየበሰለ ነው። ከስጋው ያነሳሉ፣ ዳቦው ውስጥ ያረጋሉ። 10 ማዕድ ይልካሉ። 10ሩም በልቶ ጠግቦ ይወጣል። ስጋ ቃፉ ያወጣል። ሌላ 10 ይተካል፣ በልቶ ይወጣል። ሌላ 10 ይተካል፣ በልቶ ይወጣል። 100 ዙር ገባስ። አላሁ አክበር። ጃቢር ተጠየቀ፣ ስንት ነበራችሁ? 1000 ነበርነ። በአላህ ይሁንብኝ 100 ሺህ ብንሆን ይበቃን ነበር አለ ጃቢር። 5 ሰዓት 4 ሰዓት በትንሹ 3 ሰዓት በሉት። 3 ሰዓት ሙሉ የዓለሙ ፀሐይ ኪችን ውስጥ ነበር። ሰራዊቱን አብልተው ለነጃቢር ስጋውንና ዳቦውን ትተው ትንሽ ቀምሰው እሳቸው ወጡ ሰለላሁ ዐለይሂ ወሰለም። እንዲህ አይነት ስብዕና ነው የነበራቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ይሄ የሊደርሺፕ ብቃት ካንተ በፊት እንሰዋ እንዲሉ አደረጋቸው። ቁመው የሚያበሉ ነብይ፣ ቁመው የሚያጠጡ ነብይ ነበሩ ሰለላሁ ዐለይሂ ወሰለም። ከህዝብ ጋር መኖርን ያስተማሩ ነበሩ። ሰለላሁ ዐላ ረሱልላህ